አዘጋጀ ሰዎች እንዲያሸንፉ በሚሊዮን። ግን ችግሩ ማሸነፉ ቀርቶ ሌላ መዘዝ ይመጣል፣ ሰዎች እስከ ሞት የሚያደርስ መዘዝ። ይህ ሁለተኛ ታሪክ የተፈጠረው ፊሊፒን ላይ ነበር። ታዲያ ክስተት ሲፈጠር በዛን ሰዓት ስለነበረችው ስለ ሜሪሊ ልንገራችሁ። ሜሪሊ 23 ዓመቷ ነበር። በዚህ እድሜው አንድ አይደለም 2 3 4 ልጅ አላት። ተመችቷት ሀብታም ጽድት ያለች አይደለች። በድህነት ውስጥ ሆና ልጆቿን ምን በሉ ምን ጠጡ ብላ በቃ የምትጨነቅ ሴት ነች። ከባሏ ጋር ማለት ነው። ታዲያ ለእንደዚች አይነት ምስኪን ፔፕሲ ያዘጋጀውን ብታሸንፍ ህይወቷን ትለውጣለች። በነገራችን ላይ ፔፕሲ ያዘጋጀው ወደ ኢትዮጵያ ብር ብትመቱት ወደ 2.4 ሚሊዮን ብር የሚሆነው ወይም ደግሞ በፊሊፒን ብር 1 ሚሊዮን። እነሱ የሚገበያዩበት ፔሶ ነው የሚባለው፣ እኛ ሀገር ብር እንደሚባል ነው። የእነሱ 1 ሚሊዮን ፔሶ የእኛ ሀገር 2.4 ምናምን ብር ነው። ይህንን ደግሞ ፔፕሲ ሊሸልም አዘጋጅቷል። የሚደርሳችሁ ትጠጣላችሁ፣ ቆርኪውን ትፍቃላችሁ። ከዛ ቆርኪው ላይ ቁጥር አለ። ያንን ቁጥር እንደ ሎተሪ ይዛችሁ ትጠብቃላችሁ። መጨረሻ ላይ ቁጥሩ የሚወጣው ያው ቆርኪ ሰብሳቢ ነው የምትሆኑት ማለት ነው እስከሚወጣ ድረስ። ታዲያ ይህን ነገር ሜሪሊን ስትሰማ ለባሏ ትነግረዋለች። ባል ይህንን ፔፕሲ ገዝተህ አወጥቶልን ህይወታችንን መለወጥ አለብን ትላለች። ያው ለደሃ ቤተሰብ 2.4 ብር ብዙ ወይም ደግሞ 1 ሚሊዮን ፔሶ በነሱ ብዙ ነው። ህይወታቸውን ይለውጣል፣ ብዙ ነገር ያደርጋቸዋል። ፔፕሲም ደግሞ በዚህ በኩል ለጣጣል ያለ ቸብችብ አለጉት። ሰው በጣም ገዝቷልና ባሏን ሂድና እስቲ ፔፕሲ ግዛ ድንገት ከወጣለን ትለዋለች። ባልየውም እንደምንም ብሎ ዞር ብሎ ብር የለውም፣ ደሃ ነው። ስራ ሰርቶ ምን ብሎ ይህን ፔፕሲ ይገዛል። ከዛም በተስፋ ይህንን የፔፕሲ ክዳን ይዘው መጠበቅ ጀመሩ። ቀኑ ደረሰ። አሸናፊው የሚታወቅበት ቀን ጊዜው በ1990 ብቻ እንደ ፈረንጆች አቆጣጠር። ሁሉም ሰው ነው ደግሞ በነገራችን ላይ በቲቪ ቁጭ ብሎ ይህንን እጣ ይከታተላል። ከዚያስ 3 የመጀመሪያው ቁጥር ሆነ። ባልየው አየ 3 ነው እሱ። 4 ተባለ። ዝቅ ብሎ አሁንም 4 አለ። 9 ተባለ። 9ም የሱ ቆርኪ ላይ ተገኘ። እናስ አሸናፊ ሆኖ ማለት ነው። ደስ ይላል። ህይወታቸው ሊለውጡ ነው። ከድህነት ብለው ሊወጡ ነው። ግን ፔፕሲ ትልቅ ጥፋት ነው ያጠፋው። ምክንያቱም 3 4 9 ማሸነፊያ ቁጥር መሆን የለበትም በጭራሽ። ለምን ብላችሁ ከጠይቃችሁ 3 4 9 በጣም በደጋጋሚ ቆርኪ ክዳኖች ላይ ተመርቷል፣ ወይም ደግሞ ቆርኪ ክዳኖች ላይ ተጽፎ ለማህበረሰቡ ተከፋፍሏል። እና አሁን የሜሪሊ ቤተሰብ ብቻ አለ አሸናፊ። በጣም ብዙ ሺህ በመቶ ሺህ የሚቆጠር አሸናፊዎች ያሉት ወደ 400 ምናምን ሺህ የሚደርስ ሁሉም ነው በቃ የስ ብሎ የፈነጠዘው። እንደዚህ አይነት ነገር ላይ ሲሆን ያው ማድረግ ያለባችሁ ምንድን ነው? አንድ ለየት ያለ ቁጥር ማዘጋጀት ነው። ፔፕሲ ግን አጠፋ። ለማዝቡት ወደ 480 ምናምን ሺህ የሚጠጋ ሰው 480 ሺህ ማለት ኦልሞስት በቃ አንድ ከተማ በለው ወጣልኝ ብሎ እየጨፈረ ነው ያለው። ተመሳሳይ ቆርኪ አግኝተው። አሁን ጥያቄያችሁ ምንድን ነው? እና ፔፕሲ ይከፍላል ከሆነ ተጨባጭ፣ ምክንያቱም ወደ ቢሊዮን ነው የሚመጣው ለእያንዳንዳቸው 1 ሚሊዮን ቢሰጥ ማለት ነው። ምክንያቱም 1 ሚሊዮን በ486 ሺህ ስታባሉት 00 እዛ ጋር ብትወስዱ 90 ነው። 90 ደግሞ ወደ ቢሊዮን ይቀየራል ማለት ነው። 400 ምናምን ቢሊዮን ፔፕሲ ኪታብቶ ይከፍላል። ችግሩ ግን ሰው ይከፈለኛል ሀብታም ሆኛለሁ ብሎ አሁንም ድረስ እየጠበቀ ነው ማለት አያውቁም። ይህን ያክል ብዙ ሰው ቁጥር እንደደረሰው እናስ በንጋታው ላጥላት እያሉ ፔፕሲ ጋር ሄደው ብሬ ማለት ጀመረ። በጣም ያስቅና የሚገርመኝ ነገር እዚህ ታሪክ ላይ አንዷ ሴትዮ ለብቻ 38 ቆርኪ አላት። እሷ ለብቻ ማለት ነው። አስባ ይህ ማለት በእነሱ 38 ሚሊዮን ፔሶ አላት ማለት ነው። ሰው ሁሉ መቶ በቃ ብሬ ማለት ጀመረ ተሰልፎ። ይህን ነገር ፔፕሲዎች አዩ፣ ደነገጡ፣ ተበላ። ምንድነው የተፈጠረው? መንግስት እርዱን፣ ጥበቃ ያስፈልገናል፣ ህዝቡ ሊበላን ነው አለ ፔፕሲ ድርጅት ለመንግስት ማለት ነው። መንግስትም ወደ ጥበቃና አርማ በታኝ ምናምን ላከ። ከዛ ግን ፔፕሲ ካምፓኒ ምን እንደሚያደርግ ግራ ገባው። በመጨረሻ ለምን ቁጥሩን አንቀይረው አሉ፣ የማሸነፊያ ቁጥር። ይህም ነገሩን ይቀርፋል ብለው አስበው ነው በጋዜጣ በምናምን አዲሱ ቁጥር ተቀይሯል 134 ብለው በጋዜጣ አስነገሩ። አዲሱ ቁጥር ወይ ያኛው ቁጥር ውድቅ ነው ምናምን ብለው። ግን ችግሩ የመጀመሪያ 3 4 9 የወጣላቸው ሰዎች ጸጥላሉ፣ ተጭበረበረናሉ እና ተከፍለናል ያሉ ፔፕሲ ድርጅት መሄድ ጀመሩ፣ ማመስ ጀመሩ። ፔፕሲ ግን ያው ቅድም እንዳልኳችሁ ጥበቃ
ብሎ ስለደወለ ያው ጥበቃ መጥቶ እየጠበቀው ቢሆንም ግን ይሄ ቁጥር ቀላል ስላልነበረ 480 ሺህ ማለት ህዝብ ማለት ነው። እና እስካሁንም ሲጠይቁ የነበሩት በህጋዊ ነገር ሊበጠብጡ ጫፍ ላይ ግን ደርሰዋል። ግን ወደ ማታ አካባቢ በቃ ምርር ሲላቸው ወደ ድርጅቱ ድንጋይ መወርወር ጀመሩ። ፔፕሲ ድርጅት በዛ ጨነቀው። ምን ይዋጣቸው? አይ ችግር የለውም በቃ እንደ ይከፈላል የምትሉት ብርም አይነት አይደለም፣ በጣም ብዙ ብር ነው። በመጨረሻም ግን አንድ ሀሳብ ያመጣሉ። ለዚህ ሁሉ ህዝብ ለምን 500 ፔሶ አንከፍላቸው እንዳለ። 500 ፔሶ ማለት ወደ ኢትዮጵያ ብር ስትመቱት ወደ 1200 ብር ምናምን ይመጣል። 1200 ብር ለ480 ሺህ ሰው መስጠት ራሱ በጣም ብዙ ነው። ግን አማራጭ የላቸውም። ጀመሩት። ሰው ግን በዚህ ጋር አመፀ። ግማሹ ብራችን ነው ፈልገው፣ ግማሹ ግን ችግር የለውም 500 ትሰጠኝ እቀበላለሁ እና የሚሻሉት መቀበል ጀመሩ። እኚህ ሰዎችን ብራቸውን ሲቀበሉ ፔፕሲ በሁለት ቀን ውስጥ ብቻ ከ12 ሚሊዮን በላይ ከፈለ። በእነሱ ብር ማለት ነው። ምን ያክል በኢትዮጵያ ካላችሁ ወደ 28 ምናምን ሚሊዮን ነው በሁለት ቀን ብቻ ፔፕሲ የከፈለው። ይሄ ንግድ ለሚሰራ ድርጅት በሁለት ቀን ውስጥ 28 ሚሊዮን መክፈል ማለት ከባድ ነው። ትልቅ ኪሳራ ነው። ከዛስ ምን ብለው መጡ? አይ የአንዳንዶቻችሁ ትክክለኛ ቁጥር አይደለም 349 ቢሆንም ትክክለኛ ቆርኪ አይደለም አጭበርብራችኋል አለ ፔፕሲ። በዚህ ሰዓት ሰው አበደ። 1200 ብሩን ሊከለከል ነው፣ ወይም ደግሞ 500 ፔሶን ሊከለከል ነው። ሰላማዊ ሰልፍ ይወጣሉ። እግር ይብላ ፔፕሲ ይላሉ። እዚህ ጋር የምታያቸው ፎቶዎችም ትክክለኛ በጊዜው ሰላማዊ ሰልፍ የወጡት ፎቶ ሲያመፁ የነበረው ማለት ነው። ታዲያም አሁን ፔፕሲ ላይ የሁሉ ነገር ደርሰው ነገሮች በቃ የፔፕሲ ማብቂያ ሆኖ ማመጣ ኮካኮላ ላጥ እያለች መጣች። ለምን? ኮካኮላ እንደምታውቁት የፔፕሲ ቀንደኛ ተቀናቃኝ ነው በዛ ሰዓት። አሁን ነው እንደውም ፔፕሲ እየጠፋ የመጣው እንጂ ኮካኮላ በ19 ቤቶች ውስጥ ብዙም ተፈላጊነት የለውም። ፔፕሲ ነበር በጣም የሚፈለገው። እናም ይህንን ድል ሲያ መጥቷ ላጥ ብለው። እናም ዋና የኮካኮላ ማናጀሩ ፔፕሲ ላይ እያመፁ ላሉ ሰዎች ብር ይከፍላል፣ ነገሩን ሞቅ እንዲያደርጉበት። ፔፕሲ ላይ በጊዜው የከፈሉት 10,000 ፔሶ የሚሆን ነበረ፣ በፊሊፒኖ ብር ማለት ነው። አንዱ በደንብ ነገሩን እንዲያማሙቅ የከፈሉት። እና ምቺ አክቲቪስት በ10,000 ፔሶ ሄዳ ቀወጠች። ፔፕሲን ማጥፋት አለብን፣ ፔፕሲ አጭበርብሮናል፣ ፔፕሲን ማውደም አለብናል። ሰዎቹም ብሶት ላይ ነበሩ። ያው ቀወጡት እነሱ። ጭራሽ ልክ እንደ ፖለቲካ ተቀጣጣይ ነገሮችን መስራት ጀመሩ ቤታቸው ውስጥ። ምክንያቱም ሄደው የፔፕሲ ድርጅቶች ለማቃጣት እንደዛም አደረጉት። ኢቭን ቦምብ ሁሉ ተጠቅመዋል ፔፕሲ ድርጅት ውስጥ። በዚህ ሰዓት ደግሞ ውስጥ ተቀጥረው የነበሩ ንጹሐን 2 ሞተዋል በዚህ ቦምብ ምክንያት። በየቦታው ደግሞ ሄደው የሚያደርሰውን የፔፕሲ መኪናዎች እነሱ ራሱ አነደዋቸው። በነገራችን ላይ ሰዎች ይህን ነገር በአመፅ ብቻ አይደለም ያቆሙት፣ ህጋዊ ሁሉ ክስ ከፍተዋል። ወደ 22,000 ሰው ህጋዊ ክስ ከፍተዋል ፔፕሲ ላይ። እዚህ ጋር በአመፅ እዚህ ጋር በህግ ፔፕሲ በቃ ወጥረው ይዘዋል። ታዲያ አሁን ይህ ሁሉ ነገር በሚፈጠርበት ሰዓት ማርሊ ታሪኩን ሲጀምርላቸው የነበረችው ሴት ምን አደረገች? ይህን ነገር ተቀላቅላለች። እንዲከፈላቸው አብራ እየታገለች ነው። ግን ትግላቸው በቀላሉ መፍትሄ አላገኘም። ወራቶች አለፉ፣ አመት አለፉ፣ 2 አመት ሆነ። አሁን አብዛኛዎቹ ሰዎች ተስፋ ቆረጡ፣ ወሬ ሁሉ ጠፋ። መርሊም በዚህ ሰዓት አብራ ተስፋ ቆረጠች። በዛ ላይ ደግሞ በሚያሳዝን ሁኔታ ባሏም አረፈ እና ብቻዋን 4 ልጅ ታሳድጋለች። የምር ብሩም ከማንም በላይ ለሷ ይገባት ነበር። ብቻ ግን ያው ህይወት ምርጫ አልሰጣትም። በፔፕሲ ተስፋ ቆርጣ መኖር ጀመረች የተለመደው ህይወቷ። ብዙ አመታቶችን ካለፈ በኋላ ራሱ 2006 ላይ ፔፕሲ ጥፋተኛ እንዳልሆነ የፊሊፒን ፍርድ ቤት መሰከረ። ለምን ጥፋተኛ እንዳልሆነ የተቀመጠ ነገር የለም፣ ግን በቃ ጥፋተኛ አይደለም ተባለ። የሁሉ ነገር አድርጓል። በአጠቃላይም በዛ ሂደት ውስጥ ብዙ ተጎድቷል። 6 ምናምን የሚሆን ሰው ሞቷል፣ ግን ጥፋተኛ አይደለም ተብሏል። እናም እንደ ዓለም ታግዶ ነበረ የቆርኪ እጣዎች፣ ግን አሁን ላይ መታየት ጀምሯል የቆርኪ እጣ እንጂ በዚህ ምክንያት ሙሉ ለሙሉ ድፍን ዓለም ላይ ታግዶ ነበር የትኛውም ካምፓኒ ከቆርኪ እጣ እንዳያወጣ። የዛሬው እውነተኛ ታሪካችን ወዳችኋለሁ። እስካሁን ላይክ ሰብስክራይብ ካላደረጋችሁ ምን ይጠብቃችኋል?